አቡዬ የእውነት ተሰምቶኛል። የእውነቴን ነው የምልህ ማርያምን ብቻ አምላኬ ይጠብቅሃል። ማርያምን አቡዬ ምንድን ነው የተፈጠረ ነገር አለ? እንዴት ነሽ? እንዴት ነህ? አማን ነው አለን። የተፈጠረ ነገር አለ? ምን አውቃለሁ። ሰያ እያሉ አላስቀመጡኝም። ጆከር ያውቃል አሉ። ምን እንደሆነ አላውቅም። ያ ከእናንተ ሀገር ተባረራል። እሺ ጠብቀኝ። ነው ነው አዋሩ ጠይቁት። ፖስት ባላ አይደል? አላያችሁትም? የፖስተው ኦኬ። እሺ ማይ እንዴት ነህ? አማን ነው አለው። ሰላም ነኝ። እውነት ነው የምር ተባረረ እንዴ? ያ ደውሎልኛል። ኦኬ ሄዷል ወይስ እንዴት ነው? ገና ከሆነ የሆነ ነገር እንሞክራ። እኔ ዱባይ ነው የምኖረው። እንግዲህ ጠይቁለት፣ ያለውን ነገር ጠይቁት። እሱ ነገር ካለ ካልተሳፈረ እስካሁን ካለ የሆነ ማደርገው ነገር ካለ ላድርግለት ማለት አድርጋለሁ። የሆነ ነገር ብቻ እንዲያወራኝ ንገረው እንትን የምትለው ከሆነ ኦኬ። እሺ አላሳፈሩት ንገረኝ፣ ተባበሩት። ያለው ነገር እንግዲህ ይኸውልህ፣ ይሄ ነው ያለው ነገር ጋይስ። ምንም አይሆንም። አይዞኝ ደግሞ ከጎኑ እንደሆነ ከደወለልህ ንገረው። መራባ የሚያስፈልገው ነገር ከጎኑ ነው። አይ ሌላ የምቀርቡት አውሩት በውስጥ ሌሎቻችሁ አውሩት በውስጥ አናግሩት። የሱ አድራሻ ያላችሁ ጠይቁት። መልካም እሺ፣ እጽፍለታለሁ ወይ ደግሞ አይ እኔም ልወጣ ስለሆነ እሺ። ሰላም ሁሉ ጆከር እንዴት ዋልክ? ሰላም ነው አለን አባቱ አለን። አይ እንደው እንዴት ማድረግ አለብን ለማለት ነው አሁን ያለው ነገር ዋላህ አላውቅም። እንግዲህ እንዴት እንደሚደረግ ያለው ነገር ነው። ምንም መደበቅ አያስፈልገውም። ይሄ እውነታውን ነገር መናገር ነው። አዎ ነው። ለሌላ አላማ የምታውሉ ሰዎች እና ለሌላ አሁንም ይሄ ሰውዬ በዚህ ሐሳቡ እንደዚህ ብላችሁ ወደ ሌላ እንትን የምትፈልጉ ሰዎች ልትኖሩ ስለምትችሉ እናንተ አድራሻውን ያለውን ነገር እዛ ሀገር የሚኖር ሰው ተቀብሎ ማየት ይችላል። ይሄ ግልጽና አደባባይ ላይ የሚወጣ ነገር ነው። እሺ ቶሎ አይ መልካም ነው። ስደውልለት እኮ ስላልመለሰልኝ ነው ጆካ እና እሱ ነው ያለው ነገር። እመቻችሁ። ለማንኛውም በ3 ቀን ነበር ያሉት፣ ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉት። ቆርጠህ ነው የምትወጣው? አዎ ራሴ ነው የምቆርጠው፣ ሁሉንም ራሴ ነው የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? እኛው ስልክህም ይሰራል፣ ዋትስአፕ ይሰራል። በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ፣ የኢትዮጵያ ቁጥር ነው በኢትዮጵያ ዋትስአፕ በኃይል አለውኝ ወይም የማዘር ቁጥር የለም አለኝ ወይም ደግሞ ከአዲስ አበባ የደወለልኝ ባለፈ ጓደኛ ልብሱን ያስላከልኝ። አዎ እሺ አቡዬ የእውነት ተሰምቶኛል። የእውነቴን ነው የምልህ ማርያምን ብቻ አምላኬ ይጠብቅሃል። ማርያምን አቡዬ ያጋጥማል ወንድሜ እኮ የሰው ሀገር ነው። ምን ሁላችንም እኮ ምን እንደሚያጋጥመን አናውቀውም። ነዋሪዎች አይደለንም። ሞት ሳለ አይደል እንኳን ሀገር መልቀቅ ይሄ ምን የሚያስለቅስም አይደለም። ስለዚህ በሄድ ሀገሩ ነው፣ ቤተሰቡ ጋር ነው፣ ልጆቹ ጋር ነው የሚሄደው። ስለዚህ ዱዓ ማድረግ ያለብን ምንድነው? እዚያ ሄዶ እንዲቀናው፣ መልካም ነገር እንዲያጋጥመው፣ ከዚህ የተሻለ ህይወት እንዲገጥመው፣ በጣም ከክፉ ነገር እንዲጠብቀው እንጂ ማልቀስ ምን ማለት ትርጉም የለውም። ሁሉም ዋስትና የለውም እኮ ሲጀመር የሰው ሀገር የሰው ነው። ሁሉም ጊዜውን ጠብቆ የሚለቅ ነው
እና ሰየው ያይዞ ለማንኛውም ፈጣሪ ካንተ ጋር ይሁን። እሺ ወንድም ማለት መልካም ነገር ይቅጠመ